ኮይ የተባለች ልጅ ፍቅረኛዋን ዴን ለማስደንገጥ ወደማይገለገሉበት የመዋኛ ገንዳ ውስጥ ልትዘልቅ ፈለገች። ነገር ግን ዴ አስቀድሞ አደጋ ላይ እንደነበረች አላወቀም። ልክ ልትዘል ስትል ውሻው ላኪ የሆነውን ነገር አይቶ ከባድ ድምፅ አሰማ። ዴም ይህንን አስተውሎ በፍጥነት ሊያስቆማት ሞከረ፣ ግን ጊዜው አልፏል። ኮይ ሚዛኗን ስታ ጭንቅላቷን የመዋኛው ሰሌዳ ላይ ክፉኛ ተመታች። ቀጥታ ወደ ገንዳው ወደቀች። ዴ በፍጥነት ወደ ኮይ እየዋኘ በአየር የተሞላው ፍራሽ ላይ አወጣት። ኮይ ክፉኛ እየደማች መሆኑን ሲያይ በፍጥነት ወደ ውሃው ውስጥ ዘልቆ ከታች የወደቀውን የሐር ሻርፕ አነሳና የኮይን ደም ለማስቆም ተጠቀመበት። ዴ ለእርዳታ ጮኸ። ላኪም በአቅራቢያ ሆኖ የተረዳው ይመስል ባለቤቱን ለመርዳት ጮክ ብሎ ይጮህ ነበረ። ግን ሁሉም ከንቱ ነበረ፣ ምክንያቱም ይህ የመዋኛ ገንዳ ለብዙ ዓመታት አገልግሎት ሳይሰጥ የተተወ ነበር። ሰላም ጤና ይስጥልኝ የተከበራችሁ፣ ቻናላችንን ሰብስክራይብ በማድረግ ቤተሰብ የሆናችሁ ድንቅ የሆነ ፊልም አስመለክታችኋለሁ። ከጥቂት ሰዓታት በፊት ዴ ለመዋኘት ወደዚህ መጥቶ ነበረ። ሳይታሰብ አንድ ሰው የውሃ ማስወገጃውን ቫልቭ ከፍቶት ነበረ። የገንዳው ውሃ በፍጥነት ወደ ማስወገጃው ይፈስ ጀመረ። ዴ በላኪ ጩኸት ሲነቃ የገንዳው ግማሽ ውሃ አልቆ ነበረ። ዴ የሆነ ችግር እንዳለ ወዲያውኑ ገባው። በፍጥነት ወደ ገንዳው ዳር ዋኘ። ያኔ ነው ገንዳውን ምንም መሰላል እንደሌለው የተረዳው። ሊወጣ ሞከረ፣ ግን ንጣፎቹ በጣም የሚያዳልጡ ነበሩ። ምንም የሚይዘው ነገር አላገኘም። በአየር የተሞላው ፍራሹ ላይ ወጥቶ ለመውጣት አሰበ። ነገር ግን አሁንም ቁመቱ በቂ አልነበረም። ያኔ ስልኩን በዳር ላይ ነጸብራቅ ሲያይ አንድ ሀሳብ መጣለት። የመታጠቢያ ካባውን ቀበቶ ፈቶ ከመነጽሩ ጋር አሰረና ስልኩን ለመሳብ ሞከረ። ግን ከብዙ ሙከራ በኋላ አልተሳካለትም። ሌላ አማራጭ ስላልነበረው ጮክ ብሎ ለእርዳታ መጮህ ጀመረ። ያኔ ፍቅረኛው ኮይ በድንገት ደወለች። የንዝረቱ ኃይል ስልኩን ልክ ወደ ገንዳው ዳር አደረሰው። ዴ በድንገት ተስፋ አየ። ስልኩን በትኩረት እየተመለከተ እጁን ዘረጋ። ላኪ ይህንን አይቶ ባለቤቱን እያበረታታት መጮሁን ቀጠለ። ነገር ግን ላኪ እግሩን ስቶ ከገንዳው ዳር ሊወድቅ ተቃረበ። ዴ የትኛውንም እንደሚያድን ግራ ገባው። ሕይወቱን ሊያድን የሚችለው ስልክ ወይስ የሚወደውን የቤት እንስሳ? በመጨረሻም ላኪን ለማዳን ወሰነ። የአየር ፍራሹን ተጠቅሞ የላኪን የኋላ እግሮቹን በመግፋት በተሳካ ሁኔታ አወጣው። ነገር ግን ወደ ኋላ ሲዞር ስልኩ እየወደቀ ነበረ። ዴ በጸጸት ተሞላ። በድንገት ከኋላው የንዝረት ድምፅ ተሰማ። ስልኩ ከቻርጁ ገመድ ጋራ እንደተገናኘ ልክ በገንዳው ዳር ላይ ወድቆ ነበረ። ዴ በፍጥነት ወደዛ ዋኘ። ነገር ግን አሁንም የውሃው መጠን ይበልጥ ቀንሶ ስለነበረ ስልኩ ሊደርስበት አልቻለም። ስልኩ ሊወድቅ መሆኑን ሲያይ ዴ ሁሉንም ነገር ለአደጋ ለማጋለጥ ወሰነ። በሙሉ ኃይሉ ወደ ላይ ዘለለ። በሚያሳዝን ሁኔታ ስልኩን መያዝ አልቻለምና ወደ ውሃው ውስጥ ወደቀ። በፍጥነት ወደ ውሃው ዘልቆ ስልኩን አወጣ። ነገር ግን ስልኩ ከእንግዲህ አይሰራም ነበረ። ተስፋውም እንደገና ጠፋ። የውሃ መጠኑ እንዳይቀንስ ለማድረግ ወደ ታይ ዘልቆ በመዋኘት የመታጠቢያ ካባውን ተጠቅሞ ማስወገጃውን በደንብ ዘጋው። ነገር ግን ሊወጣ ሲሞክር የቁምጣው ሰንሰለት በማስወገጃው መክደኛ ላይ ተያዘ። ልክ በዚህ ቅጽበት ያዘዘው ፒዛ ደረሰ። አድራሹ ሰውዬ እርሱን እየፈለገ ደጋግሞ ይደውል ነበረ። በተመሳሳይ ጊዜ ዴም አድራሹን ሰውዬ አየው። ነገር ግን የቱንም ያህል ጮክ ብሎ ቢጮህ ድምፁም ከገንዳው ዳር መድረስ አልቻለም። አድራሹ ሰውዬ ሊሄድ መሆኑን ሲያይ ዴይ በሙሉ ኃይሉ ሰንሰለቱን በጠሰው። በፍጥነት ወደ ላይ ዋኝቶ እርዱኝ እያለ ደጋግሞ ጮኸ። ነገር ግን በፍጹም በሞተሩ ሳይክል ከፍተኛ ድምፅ ተዋጠ። ሌላ የማምለጥ እድል አጣ። ዴ ሙሉ በሙሉ የደከመ ይመስል ነበረ። በአየር የተሞላው ፍራሽ ላይ ወጥቶ የሚያድነው እስኪመጣ መጠበቅ ብቻ ነበር የቀረው። ያልታወቀ ጊዜ ካለፈ በኋላ ኮይ ዴ መልሶ እንዳልደወለላት ስላየች ራሷ ወደ ገንዳው መጣች። ዴን በገንዳው ውስጥ የተኛ መስሏት ልታስደነግጠው ፈለገች። ነገር ግን ከመጀመሪያው ላይ የታየው ትዕይንት ተከሰተ። ማስደንገጡን በድንገት ወደ ድንጋጤ ተለወጠ። ሰማዩ በፍጥነት ጨለመ። ኮይ አሁንም ራሷን ስታ ነበረ። ጭንቅላቷ አሁንም እየደማ ነበረ። በድንገት ላኪ ወደ መግቢያው በኃይል መጮህ ጀመረ። ዴ ዞር ብሎ ሲመለከት አንድ አዞ አየ። ዴ በፍጥነት ላኪ ዝም እንዲል ምልክት ሰጠው። አዞውም አስቀድሞ ላኪን ሊበላ እያነጣጠረ ነበረ። ቀስ በቀስ እየቀረበው ነበረ። ሳይታሰብ አዞ እግሩን ስቶ ቀጥታ ወደ ገንዳው ወደቀ። ይህ አደጋ ነበረ። ዴ አዞውን ለመፈለግ ወደ ውሃው ዘለቀ። ነገር ግን ምንም ምልክት ማግኘት አልቻለም።
ዴ በፍጥነት ኮይን በፍራሹ ላይ ወደ ኋላ ጎተታት። ከሁሉም በላይ የማይታይ አደጋ በጣም አደገኛ አይነት ነው። ዴ ፍራሹ ላይ ቆሞ የአዞውን እንቅስቃሴ ያለማቋረጥ ይከታተል ነበረ። ነገር ግን እንደ እድል ሆኖ አዞ የተራበ አይመስልም ነበረ። ዴንም አላጠቃውም። በማግስቱ ማለትም ሁለተኛ ቀን የገንዳ ውሃ ሙሉ በሙሉ አልቆ ነበረ። የአዞ እንቅስቃሴ በጎን በኩል ስጋት ይፈጥር ነበረ። የኮይ ቁስልም አሁንም እየደማ ስለነበረ እንደገና መታሰር ነበረበት። ዴ ዙሪያውን ተመለከተ። በአዞ አፍ ውስጥ አንድ ጥቅል ፕላስተር አየ። ዴ ቀስ ብሎ ወደ ተኛበት አዞ ተጠጋ። ከአፍ ውስጥ ፕላስተሩን ሊወስድ ፈለገ። ዴ ጥንቃቄ የጎደለው መሆን አልፈለገም። በጥንቃቄ እጁን ዘረጋ። በድንገት ከመዋኛው ገንዳ በላይ ያለው ላኪ ጮክ ብሎ ጮኸ። ዴም ደነገጠ። በፍጥነት ላኪም ዝም እንዲል ምልክት ሰጠው። እንደ እድል ሆኖ አዞ አልነቃም። ዴ እንደገና ራሱን አረጋግቶ እጁን ዘረጋ። ነገር ግን አዞ ነቃ። እንደ እድል ሆኖ በፍጥነት ዴ ከአዞ አፍ ውስጥ ፕላስተሩን ወሰደ። በእርግጥ ተነክሶ ቢሆን ኖሮ ውጤቱ የማይታሰብ ይሆን ነበረ። ፕላስተሩን ካገኘ በኋላ ዴ በፍጥነት የኮይን ቁስል አሰረ። በዚህ የተተወ ገንዳ ውስጥ ለ2 ቀንና ለ2 ሌሊት ተይዞ ነበረ። ዴም ስልኩ አይሰራም። ማንም ሊያድናቸው የሚመጣ አይመስልም። ያኔ ዴ በአቅራቢያ ያለውን ማስወገጃ አየ። ምናልባትም በዚያ የመውጫ መንገድ ይኖር ይሆን ብሎ አሰበ። ነገር ግን ወደዚያ ሲሄድ የማስወገጃ መክደኛ በብሎኖች እንደተዘጋ አየ። የአዞውን እንቅስቃሴ እየተከታተለ ብሎኖቹን ለማዞር ሞከረ። ነገር ግን ለረጅም ጊዜ ቢያዞርም መክደኛው ምንም አልተንቀሳቀሰም ነበረ። ወደ ኮይ ጎን መመለስ ነበረበት። ያኔ የኮይ አንገት ጌጥ የምላጭ ቅርጽ ያለው እንደ መሳሪያ ሊያገለግለው እንደሚችል አየ። ልክ የአንገት ጌጡን ሲወስድ አዞ በማስወገጃ መክደኛ ላይ ተኝቶ ግዙፍ አፉን እንደከፈተ አየ። ዴም ምንም ምርጫ አልነበረውም። ጥቂት ፕላስተር ቀዶ በአዞ ላይ በመወርወር ወይንም በመምታት ሊያዘናጋው ሞከረ። እንደ እድል ሆኖ አዞ ከእርሱ ጋር አልተጣላምና ዞር አለለት። ዴ እድሉን ተጠቅሞ የአንገት ጌጡን ተጠቅሞ ብሎኖቹን ፈታ። በተሳካ ሁኔታ የማስወገጃ መክደኛውን ከፈተ። ዴም ወደ ውስጥ ሲመለከት በእርግጥም ከታች ዋሻ እንዳለ አየ። እዚህ የመዋኛ ገንዳ ውስጥ ከመሞት ይልቅ እድሉን መሞከር የተሻለ ነበረ። በፍጥነት ወደ ኮይ ጎን ተመልሶ ሊያነቃት ፈለገ አብረው እንዲገቡ። ነገር ግን ዴ ሳያይ አዞ በተከፈተበት ጉድጓድ ውስጥ ገብቶ ነበረ። ዴ ለረጅም ጊዜ ውጭ ጠበቀ። ነገር ግን አዞ አልወጣም። ኮይን በአደጋው እንደተጎዳ ሲያይ ዴ እድሉን ለመሞከር ወሰነ። ወደ ታች ዘልቆ የዘፈቀደ አቅጣጫ መረጠ። አዞ በየትኛውም አቅጣጫ እንዳለ ምንም አላወቀም ነበረ። አሁን ማድረግ የሚችለው ነገር ቢኖር ለበጎ ነገር ተስፋ ማድረግ ብቻ ነበረ። በሚያስደንቅ ሁኔታ እድሉ መጥፎ አልነበረም። በእርግጥም መውጫውን አገኘ። ነገር ግን መውጫው ተቆልፎ ነበረ። እርዳታ ለማግኘት ያለማቋረጥ ይጮህ ነበረ። አዞ በጸጥታ ወደ ገንዳው ተመልሶ ቀስ ብሎ ወደ ኮይ የተሳበ እንደሆነ አላስተዋለም ነበረ። ላኪ አደጋውን ተረድቶ እንደ እብድ መጮህ ጀመረ። ዴ አዞን እንቅስቃሴ በመስታወት በኩል አየ። በፍጥነት ወደ መጣበት ተመለሰ። ያኔ አዞ አስቀድሞ ከኮይ አጠገብ ነበረ። በወገቧ ልትሳብ ሞከረች። አዞ ሊነክሳት ሲል እንደ እድል ሆኖ ዴይ በጊዜ ደረሰና አዞውን ገፈተረላት። አዞ አሁንም ተስፋ ሳይቆርጥ ለማጥቃት እየሞከረች እንጨት አንስቶ ደበደባት። ያኔ ነው አዞ በመጨረሻ የተወችው። ነገር ግን ዴይ ሙሉ በሙሉ ደክሞት ነበረ። ነገሮችም ጥሩ አይመስሉም ነበረ። በዚያች ሌሊት ኮይ በመጨረሻ ነቃች። ነገር ግን ምንም ምግብ ውሃም አልነበራቸውም። እንዲህ ከቀጠሉ ለረጅም ጊዜ እንደማይቆዩ ያውቁት ነበረ። ያኔ አንድ እንግዳ ነገር አስተዋሉ። አዞ ቀኑ ሙሉ አንድ ቦታ ላይ ሳይንቀሳቀስ ቆይቶ ነበረ። በማግስቱ ለምን እንደሆነ ተረዱ። አዞዋ እንቁላል ጥላ ነበረ። ልክ ይህንን ሲረዱ ዴ እንደገና ራሱን ስቶ ወደቀ። አዞዋ ቀስ ብላ ወደ ዴ ተጠጋች። ላኪ ዴን ለማስጠንቀቅ ጮኸ። ዴ አዞዋን ማታለያውን የመታጠቢያ ካባውን እንደወሰደች ተረዳ። ዘሎ ተነሳ። አዞዋን ይዞ ወደ ፍሳሽ ማስወገጃው ገፋት። ከዚያም መክደኛውን በላዩ ላይ ደፈነው። እርሱና ኮይ አንድ ሶፋ ጎትተው አምጥተው በመክደኛው ላይ አደረጉት። ይህ ሁሉ የእቅዳቸው አካል ነበረ። የአዞዋን እንቁላሎቹ ሊሰርቁ ፈልገው ነበረ። መነጽሩን ተጠቅመው የፀሐይ ብርሃንን በማሰባሰብና እንጨቶችን በማፋጨት እሳት በማንደድ እንቁላሎቹን መጥበስ ቻሉ።
በመጨረሻ የአዞን እንቁላል ምግብ አገኙ። ኃይላቸውን ካገኙ በኋላ ለማምለጥ መሰላል ለመስራት ሶፋውን ደረደሩት። ነገር ግን ገንዳው ከ6 ሜትር በላይ ጥልቀት ስለነበረው ጫፉን መድረስ አልቻሉም። ምንም ምርጫ አልነበራቸውም። ተስፋ ቆረጡ። አሁንም ለማምለጥ በጣም ጓግተው ስለነበረ ሶፋውን ገፍተው በፍሳሽ ማስወገጃው በኩል ለመሄድ ወሰኑ። አዞ ከፍሳሽ ማስወገጃው እንደወጣ እነርሱ በፍጥነት ወደ ውስጥ ገቡ። አዞዋ እንቁላሎቿ እንደጠፉ ስትረዳ እንደ እብድ ወደ እነርሱ ተወነጨፈች። እንደ እድል ሆኖ ዴ በፍጥነት አምልጦ ወደ ዋሻው ገባ። የአዞዋ መንጋጋ በትንሹ አመለጠ። በመጨረሻም በሰላም ነበሩ። ነገር ግን አዞዋ በንዴት ጮኸች። ሌላ ቅጽበት ሳያባክኑ ዴ እና ኮይ ወደ መውጫው በፍጥነት ሄዱ። ልክ ያኔ የላኪ ጩኸት ድንገት ተሰማ። ድሮን አይቶ ነበረ። ዴ በፍጥነት ለእርዳታው ጮኸ። ነገር ግን ድሮኑን የሚቆጣጠረው ሰው ያስተዋለ አይመስልም። ዴ ይህንን እድል ማጣት እንደሌለበት ያውቅ ነበረ። ስለዚህ ወደ መጣበት በፍጥነት ተመለሰ። ነገር ግን የማንሆሉ መክፈቻ በከፈተ ቅጽበት ደነገጠ። ይህ የአሻንጉሊት ድሮን ብቻ እንደሆነ ታወቀ። ካሜራም አልነበረውም። አሁንም ለእርዳታ ይጮህ ነበረ። ድሮኑም የሚቆጣጠረው ሰው በአቅራቢያው ሊኖር ይችላል ብሎ በማሰብ ነገር ግን በአቅራቢያው ያለችው አዞ የምታሾፍበት ትመስል ነበረ። በፍጹም እንደማያመልጥ እንደምትነግረው ይመስል። ልክ ያኔ ኃይለኛ ንፋስ በአቅራቢያው ያለውን ሽቦ ጣለው። ሽቦው ለመውጣት የሚያገለግል ይመስል ነበረ። ዴ የተስፋ ጭላንጭል አይቶ መውጣት ጀመረ። ነገር ግን እንዳሰበው ቀላል አልነበረም። ሽቦው በሾሉ ነገሮች የተሸፈነ ነበረ። ከጥቂት እርምጃዎች በኋላ እጆቹ አስቀድመው እየደሙ ነበረ። ጥርሱን ነክሶ መውጣቱን ቀጠለ። ዴ ሊወድቅ ተቃረበ። አጥብቆ ያዘው። ይህ ብቸኛ እድሉ ነበረ። ወደ ላይ በጣም ቀርቦ ነበረ። ነገር ግን በድንገት ሽቦው ተበጠሰ። ዴ ሚዛኑን ስቶ በፍጥነት መሬት ላይ ወደቀ። ከፍተኛ ህመም ተሰማው። ቁስሉን በጭንቅ አሰረና ራሱን ሳተ። ሲነቃ ህመም በእግሩ በኩል ተሰማው። ወደ ታች ሲመለከት አዞዋ የተጎዳውን እግሩን ስትነክሰው አየ። ዴ ደንግጦ አዞዋን ረግጦ ገፈተራት። ነገር ግን ምርኳን ልትለቅ አልፈለገችም። ደም የተጠማ አፏን ከፍታ ቀስ ብላ ወደ እርሱ ተጠጋች። በተስፋ መቁረጥ ቅጽበት ዴ በአቅራቢያ ያለውን ባሊ አንስቶ አዞዋን ደጋግሞ መታት። በመጨረሻም አዞዋ ተስፋ ቆርጣ ዞር አለች። በዚያች ሌሊት ዴ እንደገና ወደ ፍሳሽ ማስወገጃው ገባ። በዚህ ጊዜ በተቃራኒ አቅጣጫ ተሳበ። ህመሙንም ችላ ብሎ ለረጅም ጊዜ ተሳበ። በመጨረሻ ሌላ የማንሆል መክደኛ አገኘ። ሙሉ በሙሉ ኃይል ገፋው። በፍጥነት ወጣ። ነገር ግን የሚቀጥለው ቅጽበት እንደገና ደነገጠ። ይህ መውጫ አልነበረም፣ ሌላ የመዋኛ ገንዳ ነበረ። ዴ ልቡ ተሰበረ። ተደጋጋሚ ውድቀቶች ተስፋ እንዲቆርጥ አድርገውት ነበረ። በማግስቱ ያው የአሻንጉሊት ድሮን እንደገና ወደ ገንዳው ወደቀ። ሁለት ሰዎች መሰላል አዘጋጅተው አሻንጉሊቷን ለማውጣት ወረዱ። ደሙንም ሆነ ከሶፋው ስር ያለችውን አዞ ሙሉ በሙሉ አላስተዋሉም ነበረ። ድምጻቸውን ሲሰማ ዴ ወደ ማንሆሉ በፍጥነት ተመለሰ። ነገር ግን ሲከፍተው ሰዎቹ አስቀድመው ሄደው ነበረ። ለእርዳታ ጮኸ። ነገር ግን ምንም ድምጽ አልወጣም። እንደ እድል ሆኖ ሰዎቹ መሰላሉን ትተውት ሄደዋል። ዴ እንደገና ተስፋ አየ። ነገር ግን ሊደርስበት ሲሞክር አዞዋ መንገዱን ዘጋችበት። ምን ማድረግ አለበት አሁን? ይህ በእንዲህ እንዳለ ኮይ ባለችበት የፍሳሽ ክፍል ውስጥ እየጨመረ የመጣ የዝናብ ውሃ አግዷት ነበረ። ቶሎ ካልሄደ ጊዜው ሊያልፍ ይችላል። ሽቦውን በፍጥነት በእጁ ላይ ጠመጠመ። ከአዞ ጋር ለመፋለም ወሰነ። ነገር ግን አዞዋ ቀድማ አጠቃቸው። የዴን ግራ እግር ነከሰችው። ዴ ሰውነቱን አዙሮ በአዞዋ ጀርባ ላይ ወጣ። ጭንቅላቷን በኃይል መታት። ከዚያም የብረት ዘንጉን አንስቶ አዞዋን ክፉኛ መታት። ዘንጉንም ቀጥታ ወደ አፏ ሰደደው። አዞዋም ዝም አለች። ከአዞ ጋር የነበረው ፍልሚያ በመጨረሻም አበቃለት። ከዛም ወደ ታች ተዘርግቶ የነበረው መሰላል ባልታወቀ መንገድ ከቱቦ ጋር የተያያዘ ገመድ ታስሮበት ነበረ። በዝናቡ ምክንያት ቱቦ ሲንሸራተት መሰላሉ ወደ ላይ ወጣና በድጋሚ ተስፋ አስቆረጠው። ይህንን ስትመለከት ከላይ የነበረችው ውሻ በፍጥነት ወደ ዴ ዘላ ወደ ውሃው ገንዳ ስትገባ ታስራበት የነበረው ሰንሰለት አንገቷን አንቆ ሕይወቷ አለፈ። በዚህ ጊዜ ዴ ውሻዋን እግር ተጠቅሞ ወደ ላይ ተንጠላጥሎ ከመዋኛ ገንዳው ወጣ። በፍጥነት ወደ ኮይ ሄዶ የነበረችበትን ቱቦ በመክፈት ሕይወቷን ታደገው። ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ።